ግንቦት 2017 ዓ.ም የተካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ ርክበ ካህናት ምልዓተ ጉባኤ ብፁዕ አቡነ ሳዊሮስን ጠቅላይ ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ ሲመርጥ በከፍተኛ ድምፅ እንደነበረ ይታወቃል። ይህ ምርጫ በትክክልም የመንፈስ ቅዱስ ምርጫ እንደሆነ በሁለቱ አባቶች ዘመነ ሲመት ቤተክርስቲያን በመንፈሳዊ በአስተዳደራዊና በልማት ዘርፎች ማስመዝገብ የጀመረቻቸው ተቋማዊ ለውጦችና እየታዩ ያሉት የሥራ መነሳሳቶች በቂ ማሳያዎች ናቸው። ሁለቱ ብፁዓን አባቶቻችን እጅግ በጣም ብልሆች፣ አስተዋዮች፣ ደጎች፣ ቅኖች፣ ሩህሩሆች፣ ቆራጦች፣ አስተዳደር አዋቂዎችና ቤተክርስቲያን እድገትና ሕልውና ላይ የማይደራደሩ ይልቁንም እያንዳንዱን የቤተክርስቲያን አገልጋይና የሥራ ኃላፊ አቅምና ባህሪ ጠንቅቀው የሚያውቁ የረጅም ዘመናት ልምድ ያላቸውና በውስብስብ ችግሮች ውስጥ ተፈትነው ያለፉ እንዲሁም ዘመነ ሲመታቸውን በብቃት ለመፈጸም የሚያስችል እቅድ ነጥፈው የሚንቀሳቀሱ አባቶች በመሆናቸው ቤተክርስቲያን በታሪኳ አስመዝግባ የማታውቀውን ውጤት በወራቶች ጊዜያት በማስመዝገብ እያስደመሙን ይገኛሉ። እንዳለመታደል ሆኖ በቤተክርስቲያናችን የተለመደው የሐሰት ዘመቻ አስተባብሮ ሰዎችን ሞራል ጎርቶ የራስን ስብዕና በሐሰት ገንብቶ ጥቅምን ማጋበስ ስለሆነ የእነዚህን እንቁ አባቶቻችንን የሥራ ጅምር አያያዝ የት እንደሚያደርስ እና ውጤቱ ምን እንደሚሆን የተረዱ ነባርና አዳዲስ የቤተ ክህነቱ ስም አጥፊዎች በሚገባ ተደራጅተውና ዓላማ አስቀምጠው አሉባልታና ወሬ በመንዛት ዘመነ ሲመታቸውን ሊያጨልሙ የቤተ ክርስቲያንን ተስፋ ሊያመክኑ ዘመኑ ባፈራው ቴክኖሎጂ ተጠቅመው ያልፈነቀሉት ድንጋይ የለም። ይሁንና በቅዱስነቶ ጸሎት በሁለቱ አባቶች መንፈሰ ጠንካራነት ጽኑ ወንድማማችነትና አንድነት የቀድሞና አዲሶቹ ስም አጥፊዎች ህልም ከሽፎ ቤተክርስቲያናችን የምታስመዘግባቸውን ውጤቶች ሳይወዱ በግድ የሚያደንቁ ወደ መሆን ተሸጋግረዋል።